Abdii ሰላም እንደናችሁ ዛሬ የምናየው አውቶማቲክ መኪና በመናሽከረከር ይቻላል እነዚህ ምን ተጠቀማቸውን ምን ነገሮች ተጠቅመን ማሽከርከር እንችላለን የሚለውን አጠቃላይ እናያለን። እነዚህ ነገሮች ማወቅ ከማሽከርከራችን በፊት በጣም አስፈላጊ ነው። ምክንያቱም ተሽከርካሪ ትልቅ ነገር ነው እና እነዚህ ነገሮች ሳናውቅ ብናሽከረክር አደጋ ላይ ልንወድቅ እንችላለን፣ መኪናውም ላይ ብልሽት ልናደርስ እንችላለን ማለት ነው። እንደዚሁም መጨረሻ ላይ ጥያቄ አስቀምጥላችኋለሁ። ያንን ጥያቄ ኮሜንት ላይ በመመለስ ተሳተፉ። እሺ እዚህ ጋር ማሳያችሁ አውቶማቲክ መኪና ላይ ሁለት ፔዳሎች ናቸው ያሉት። እዚህ ጋር በግራ የሚነካው በቀኝ በኩል ያለው ነው ነዳጅ መስጫ ነው። እዚህ ጋር የምነካው ደግሞ ፍሬን ነው። ስለዚህ ከማኑዋል መኪና የሚለየው እዚህ ጋር ሁለት ፔዳል መኖር ነው። እዚህ ጋር ሶስተኛ የነበረ ፔዳል በግራ እግር የሚረገጠው ነው። እሱ ፍሪሲዮን ነበረ፣ ፍሪሲዮን የለም ማለት ነው። ስለዚህ እዚህ ጋር ፍሪሲዮን የሌለበት ምክንያት አውቶማቲክ መኪናዎች ራሳቸው ናቸው ማርሹን የሚቀያየሩት ማለት ነው። አውቶማቲካሊ ማርሹን 1 2 3 እያለ ራሱ ይቀያይርናል ማለት ነው። ስለዚህ ፍሪሲዮን የለም፣ ለአነዳድ ምቹና ቀላል ሆኖ የመጣ ነው ማለት ነው። እሺ ሌላው እዚህ ጋር ማርሽ ነው። እንግዲህ አውቶማቲክ ላይ አንድ ጊዜ ነው ዲ ላይ አስገብተን ከዛ በኋላ ነዳጅ መስጠት፣ ፍሬን መያዝ፣ ነዳጅ መስጠት ነው ሲፈልግ፣ ለመቆም ስንፈልግ ፍሬን መያዝ ነው ማለት ነው። ስለዚህ እዚህ ጋር ምን አሉና መቼ እንጠቀማቸዋለን የሚለውን አሳያችኋለሁ። እሺ ከላይ ስንጀምር እዚህ ጋር ፒ አለ። ፒ ማለት ፓርኪንግ ነው። ፓርኪንግ ላይ መኪናውን አቆመን ከመኪናው ልንወርድ ስንል ፓርክ ላይ አድርገን ነው መውረድ ያለብን። ስለዚህ ፒ ላይ ከሆነ መኪናው ፍሬን እንኳን ባይያዝ ወደፊትም ወደ ኋላም አይንቀሳቀስም ማለት ነው። ነገር ግን ፒ ላይ ነው ብለን የእጅ ፍሬን ሳንይዝ መውረድ የለብንም። የእጅ ፍሬን ላይ ድረስ ይዘን ከመኪናው እንወጣለን ማለት ነው። የሚቀጥለው አር ነው፣ ሪቨርስ ነው። ወደ ኋላ ስንሄድ አር ላይ አድርገን ወደ ኋላ እንሄዳለን። ነገር ግን አር ላይ ስናደርግ መኪናው ምናልባት ወደፊት እየሄደ ከነበረ ሙሉ በሙሉ ፍሬን ይዘን ከቆመ በኋላ ነው አር ላይ የምናስገባው። መኪናው ወደፊት እየሄደ ሳይቆም አር ላይ ብናስገባ ጊርቦክስ ላይ ከፍተኛ ብልሽት ወይም ደግሞ ሙሉ በሙሉ ሊበላሽብን ይችላል። ስለዚህ ይሄን ነገር ጥንቃቄ ማድረግ አለብን። ኤን ነው የሚቀጥለው። ኤን ማለት ኒውትራል ነው። ይሄ መኪናው እንዳጋጣሚ መንገድ ላይ ቢቆምብን ወይም ደግሞ ኤን ማለት ሙሉ በሙሉ ከኢንጂኑ ጊርቦክሱ እና ኢንጂኑ ለያየ ነው ማለት ነው። ስለዚህ ፍሪ ነው። መኪናው ቢገፋ እንኳን ይሄዳል ማለት ነው። ሌላው ዲ ነው፣ ድራይቭ ነው። ድራይቭ በማንኛውም ጊዜ መኪናውን ወደፊት ስንነዳ ዲ ላይ ነው የምናደርገው። ዲ ላይ አድርገን በምንነዳበት ጊዜ መኪናው ራሱ አውቶማቲካሊ አንደኛ ሁለተኛ እንዳስፈላጊ እንደ ፍጥነቱ እንደሚያስፈልገው ፍጥነት ራሱ ማርሹን ይቀያይርልናል ማለት ነው። ውስጡ ባሉ ላይክ ቶርክ ኮንቨርተር በሚባሉ አማካኝነት እንደዚሁም አክቹዌተሮች አሉ። በእነሱ አማካኝነት ራሱ ማርሹን ይቀያይርልናል። ሌላው እዚህ ጋር 2 እና ኤል ከባድ ማርሽ ናቸው። ዳገት በምንወጣበት ጊዜ ምናልባት መኪናው ከደከመብን እዚህ ጋር ኤል ሎ ማለት ነው። እዚህ ጋር ጉልበት ነው ያለው፣ ቶርክ ነው ያለው፣ ዳገት ለመውጣት ነው የሚጠቅመን ማለት ነው። ስለዚህ እዚህ ጋር እነዚህ ነገሮች በመቀያየር እንነዳለን። እዚህ ጋር ሌላ በተኖች አሉ፣ 2 በተኖች አሉ። እዚህ ጋር እንደምታዩት በእጄ እየነካው አሳያችኋለሁ። ይሄ ኦፕሬሽን በተን ይባላል። ይሄንን የምንነካው ከፓርኪንግ ወደ ማንኛውም ወደ ድራይቭ ወደዚህ ለመቀየር ይሄንን ነክተን ነው። ዝም ብለን ብንስበው በፍጹም አይሳብልንም። ምክንያቱም ይሄ አንኢንቴንሽናል ወይም ደግሞ አላስፈላጊ የሆነ ዝም ብለን እየነዳን ይሄን ብንነካው እንዳይቀያየርብን እና አላስፈላጊ እንቅስቃሴ እንዳይፈጥርብን እንደ ሎክ ተደርጎ የተሰራ ነው። እቺ ኦፕሬሽን በተን ትባላለች። መቼ ነው የምንጠቀመው? ወደ አር ለመቀየር ከፒ ወደ አር ወይም ወደ ዲ ለመቀየር እንጠቀማለን። ሌላው ደግሞ ከዲ ወደ አር በድጋሚ ለመቀየር ይሄንን እየነካን መሆን አለበት። እዚህ ጋር የምናያት ኦቨር ድራይቭ ኦዲ ትባላለች። ኦቨር ድራይቭ በተን ነው የምትባለው። ምንድነች እቺ? መኪናውን በምናሽከረክርበት ጊዜ ማርሽ ኖርማሊ ይቀያይራል ብለናል። በሚቀይርበት ጊዜ ግን ኦዲን ካጠፋናት ማርሹ ከሶስተኛ በላይ ወይ ደግሞ በዝቅተኛ ማርሽ ብቻ ነው የሚነዳለን። ይሄንን የምናደርገው ተራራማ ቦታ ላይ መኪናውን ተቆጣጥረን ወይም ደግሞ ኢንጂን ብሬኪንግ ለመጠቀም ነው። መኪናውን ተቆጣጥረን እንድናሽከረክር ነው የሚረዳ።
ስለዚህ በአብዛኛው ኢትዮጵያ ውስጥ ስናሽከረክር ግን ኦዲ መብራት የለበትም። ዳሽቦርድ ላይ ከበራ ካጠፋ ነው ኦዲ ኦፍ የሚል ይመጣልናል። ስለዚህ ይሄ መጥፋት አለበት ማለት ነው። ይሄ ካልጠፋ አንደኛ ነዳጅ በጣም ይበላብናል። ምክንያቱም የሚነዳው በዝቅተኛ ጊር ስለሆነ ብዙ ነዳጅ ይበላብናል። በዛ ምክንያት ይጭን አጥፍተን እንነዳለን ማለት ነው። ስለዚህ አሁን እንዴት እናሽከረክራለን ወይም ማሽከርከሩን አሳያችኋለሁ። እሺ አሁን እናስነሳለን። ያው እንደማንኛውም መኪና ቁልፍ ከተን እናስነሳለን። እዚህ ጋር ለማስነሳት ፍሬን ላይ እግራችንን ማድረግ አለብን። ይሄ ፍሬን ላይ የሚደረግበት ምክንያት እንደዚሁም አደጋን ለመቀነስ ነው። ምናልባት ዲ ላይ ወይም ደግሞ አር ላይ ከሆነ ምናልባት መኪናውን ትልል ስለሚችል አንዳንድ መኪኖች እንደዚህ ፍሬን ካልረገጥን ላይነሳልን ይችላል። ስለዚህ ሁሉ ጊዜ መኪና ስናስነሳ ፍሬን መርገጥ አለብን። እና ሌላው ፓርኪንግ ላይ መሆን አለበት። ፓርኪንግ ላይ አድርገን ፍሬን ረግጠን እናስነሳለን ማለት ነው። እሺ አሁን መኪናው ተነስቷል። እንግዲህ ወደፊት ለመሄድ ነው የምንፈልገው። ስለዚህ ምን ላይ ነው የምናደርገው? ዲ ላይ ነው የምናደርገው ማለት ነው። ስለዚህ ከፒ ወደ ዲ ልንቀይር ስንፈልግ እዚህ ጋር ኦፕሬሽን መንካት አለብን። እንደዚህ ብስበው በፍጹም አይሄድም ማለት ነው። ስለዚህ ምን ማድረግ አለብን? እቺን ኦፕሬሽን በተን ጫን በማለት ዲ ላይ እናደርጋለን። ሌላው ዳሽቦርድ ላይም ያሳየናል ዲ ላይ መሆኑን እዚህ ጋር ማየት ላይ ተጠበቅንብን ይችላል። አሁን እንደምናየው ስቀያይር ኤን ይላል፣ አር ይላል፣ ዲ ይላል ማለት ነው። አሁን ዲ ላይ ነው ያለው እንደምታዩት። ስለዚህ ዲ ላይ ነው አሁን። ስለዚህ ፍሬን እንደያዘን ዲ ላይ ካስገባን በኋላ የእጅ ፍሬን እንለቃለን። ከዛ የእግር ፍሬኑን ቀስ እያልን እንለቀዋለን። ስለዚህ ስንለቅ ራሱ መሄድ ይጀምራል ማለት ነው። አሁን ከዚህ በኋላ ማድረግ ያለብን ነገር ወደ ዋና መንገድ ልንገባ ከሆነ ፍሬቻ እናበላለን፣ ካልሆነ ቀጥ ብለን ከሆነ የምንሄደው ቀስ ብለን ነዳጁን እየሰጠነው እንሄዳለን ማለት ነው። ነዳጅ ስንሰጥ እዚህ ጋር ማስተዋል ያለብን ነገር ሙሉ በሙሉ ጥግ ድረስ መርገጥ የለብንም። ምክንያቱም አላስፈላጊ የሆነ ፍጥነት ከቁጥጥር ውጭ የሆነ ፍጥነት ሊመጣበት ስለሚችል ቀስ እያለን እየጨመርን ነው የምንሄደው ማለት ነው። ስለዚህ አሁን እንደምታዩት እየሄድኩ ነው። ኦልሞስት ወደ 17 ኪሎ ሜትር በሰዓት እየተጓዝኩ ነው። ለመቆም ስፈልግ ምንድነው የማደርገው? ምንም ማርሽም ምንም አልነካም። እግሬን ቀስ ብዬ ፍሬን ላይ ነው የማደርገው። ቀስ ብዬ እግሬን ፍሬን ላይ አደርጋለሁ። ፍሬንም ስንረግጥ እንደዚሁ በጣም ኃይለኛ ጉልበት መጠቀም የለብንም። ቀስ ብለን ነው የምንረግጠው። ኃይለኛ ጉልበት በፍጹም መጠቀም የለብንም። ቀስ ብለን ነው የምንረግጠው። ስለዚህ መፍጠን በፈለግን ቁጥር ነዳጁን እየጨመርን ነው የምንሄደው ማለት ነው። እንደ ለማጅ ማስተዋል ያለብን ነገር ስንነሳ፣ ስንቆም እና መሪ ስናዞር በጣም ጥንቃቄ ማድረግ ይኖርብናል። ወይም ደግሞ እነዚህ ነገሮች ከለመድን መኪና ማሽከርከር በጣም ይቀለናል። አውቶማቲክ መኪና ለማሽከርከር በጣም ቀላል ነው። ነገር ግን ውጭ ላይ መቆጣጠር ይኖርብናል። ምክንያቱም አቋቋም አዟዟራችንን ካላስተካከለን አደጋ ሊደርስብን ይችላል ማለት ነው። ስለዚህ በምንዞርበት ጊዜ ፍጥነታችንን በጣም ቀንሰን ስፖኪው አይተን መኪና ለመምታቱን አይተን ቅድሚያ ሰጥተን ነው የምንዞረው ማለት ነው። አሁን ያለነው ዳገታማ ቦታ ላይ ነው፣ ግን ከታች ፈጠን ብዬ ስለመጣው እየወጣልኝ ይገኛል። ነገር ግን የሚከብድ ከሆነ ቅድም እንዳሳየዋችሁ ኤል ላይ በማድረግ ወይም ደግሞ 2 ቁጥር ላይ በማድረግ መውጣት እንችላለን ማለት ነው። እሺ አሁን ከፊታችን አደባባይ አለ። አደባባይ ልዞር ነው። አደባባይ ስንዞር ቅድሚያ አደባባይ ለገባ መኪና ቅድሚያ እንሰጣለን፣ ፍሬቻ እናበራለን። መኪና ከሌለ ፍሬቻ ወደ አበራንበት ዳይሬክሽን እንዞራለን ማለት ነው። አደባባይ ከገባን በኋላ ቅድሚያ የኛ ነው። ነገር ግን ቅድሚያ የኛ ነው ብለን ዝም ብለን መንዳት የለብንም። በፍጥነት የሚመጣ መኪና ካለ ቅድሚያ እየሰጠን ቅድሚያችንን እየተጠቀምን እንሄዳለን። አሁን ወደ ቀኝ ስለሆነ የምታጠፈው ከአደባባይ ለወጣ ነው። የቀኝ ፍሬቻ አበራል ነው።
እሺ እንደ ተጨማሪ አንዳንድ ነገሮችን እነግራችኋለሁ። ፍሬቻ የምናበራው በግራ በኩል ባለው ማብሪያ ማጥፊያ ነው። ስለዚህ ወደ ግራ ስንፈልግ ወደ ግራ እንስበዋለን፣ ወደ ቀኝ ስንፈልግ ወደ ቀኝ እንገፋዋለን ማለት ነው። ነገር ግን ፍሬቻ አብርተናል ብለን ብቻ መታጠፍ የለብንም። ስፖኪዎችንን በውስጥም በጎንም ያሉትን ስፖኪዎች በሚገባ ማየት አለብን ማለት ነው። ሌላው እዚህ ጋር የዋይፐር መጥረጊያ ነው። ስለዚህ ዝናባማ ወይም መስኮት ላይ የሚቆሽሽብን ጊዜ የውሃ ለመርጨት እንደዚህ ልንስብ እንችላለን። እንደ መኪናው ሊለያይ ይችላል። እሱን እየረጨን የምናጸዳበት ይቺ እዚህ ጋር የምናያት ማብሪያ ማጥፊያ ነች ማለት ነው። እንደ አጠቃላይ እዚህ ጋር የምናያቸው የኤሲ እና ሬዲዮ ወይም ደግሞ ላይ ፎግ በሚኖርበት ጊዜ የምንጠቀማቸው እነዚህ በተኖች ናቸው። እነዚህንም ማወቅ እንደ ሹፌር በጣም አስፈላጊ ነገር ነው። ስለዚህ በቂ ኢንፎርሜሽን ቢኖራችሁ ይጠየቃል። ነገር ግን በአብዛኛው ለማሽከርከር ከዚህ በፊት የተናገርኳቸው ስለ ማርሽ፣ ስለ ፍሬን፣ ስለ እግር ላይ ስላሉ ስለ ነዳጅ መስጫዎች ካወቅን በቂ ኢንፎርሜሽን አለን ማለት ነው። እሺ ሌላው እንደ ተጨማሪ ቁልቁለት ላይ በምናሽከረክርበት ጊዜ ብዙ ነዳጅ መስጠት የለብንም። ያው ማስፈላጊ ከሆነ በፍሬን ፍጥነቱን እየቀነስን ከቁጥጥር ውጭ እንዳይሆንብን፣ በተለይ መኪና ብዙ የመንዳት ክህሎት የሌለን ከሆነ ቁልቁለት ላይ በጣም ጥንቃቄ ማድረግ አለብን። ስለዚህ በተለይ ቁልቁለት ላይ በምታሽከረክሩበት ጊዜ በጥንቃቄና ፍጥነታችሁን ቀንሳችሁ ነው። ምክንያቱም እንደ ጀማሪ ከ40 ከ50 በላይ ባትነዱ ይመከራል። ምክንያቱም ፍጥነት በጨመረ ቁጥር ሀሳባችን በሌላ ነገር የመሳብ ነገር ስለሚኖር ለመቆጣጠር ያንን ያክል ፍጥነት ፈጥነን መኪናውን ለማቆም ብዙ ልምዱ ስለሌለን አደጋ ላይ ልንደርስ ስለምንችል በምትነዱበት ጊዜ በተለይ ለማጅ ከሆናችሁ ፍጥነታችሁን ቀንሳችሁ ብታሽከረክሩ ጥሩ ነው። ሌላው ከፊቴ አሁን የምንገባው ዋና መንገድ ላይ ነው። ይሄ እንደ መጋቢ መንገድ ወይ መስቀለኛ መንገድ ነው። ስለዚህ መስቀለኛ መንገድ ላይ ወደ ቀኝ ነው የምታጠፈው። ስለዚህ ሊደርስ ነው። ፍጥነት ቀንሳለሁ፣ ነዳጅ ለቀቅ አደርጋለሁ። ከዛ ፍሬቻ አብርቼ ቅድሚያ ሰጥቼ እገባለሁ ማለት ነው። ስለዚህ እኔ መጋቢ መንገድ የምገባው እኔ ስለሆንኩ ለሚመጡ መኪኖች ቅድሚያ በመስጠት ቅድሚያ በመስጠት መኪና ለመኖሩን አይቼ እገባለሁ። አውቶማቲክ መኪና ከማኑዋል መኪና ለአነዳድ በጣም ቀላል እና ምቹ ነው። አንዳንድ ጊዜ አውቶማቲክ መኪና በጣም ቀላል ነው ወይ ደግሞ ያዘንፋል ምናምን የሚሉ ሰዎች አሉ። እንደኔ አስተሳሰብ ግን ይሄ ትክክል የሆነ አስተሳሰብ ነው ብዬ አላስብም። ምክንያቱም ቴክኖሎጂ በተሻሻለ ቁጥር በጣም ምቹ የሆነና ለአነዳድ ቀለል ያለ ማንኛውም ነገር ግን ቴክኖሎጂ እያደገ በሄደ ቁጥር ለአነዳድ ምቹ የሆነ ነው የሚመጣው።
ስለዚህ ይሄም አውቶማቲክ መኪና በጣም ላነዳድ ምቹ ነው። ፍሪሲዮን የለውም። ከፍሪሲዮን መታገል የለም። በጣም ቀላል ነው። በተለይ ዳገት ላይ በሚሆንበት ጊዜ ወደ ኋላ እየሄደ መኪና አይቸገርም። ማንም ሰው ለማጅ ራሱ ቢሆን በጣም ለአውቶማቲክ መኪና ለማሽከርከር በጣም ቀላል ነው እና እኔ እንደዚህ የሚሉ ሰዎችን ብዙም አልደግፋቸውም። እንደ ግል አስተያየቴ ነው እና እኔ በራሴ በግሌ አውቶማቲክ መኪና ማሽከርከር በጣም እመርጣለሁ። ምክንያቱም አንደኛ ላይፍን ቀለል አድርጌ ነው መኖር የምፈልገው። ስለዚህ ከማርሽ ከፍሪሲዮን ጋር ከመታገል በጣም ቀላል የሆነ አውቶማቲክ መኪና መንዳት ይሻላል። ሌላ እንደነገርኳችሁ ያው መኪና ስናሽከረክር በተለይ ለማጆች መልመድ ያለብን መሪ አዟዟር፣ ስንነሳ፣ እንደዚሁም ስንቆም ፍሬን፣ ነዳጅ ፔዳል ስንረግጥ በጣም ቀስ ብለን እየጨመርን ነው የምንፈልገው። ከዛ የምንፈልገው ፍጥነት ላይ ከደረሰልን በኋላ የነዳጅ ፔዳሉን እዛው ላይ አቁመን በመያዝ በዛው ስፒድ መጓዝ እንችላለን ማለት ነው። አሁን እኔ 32 ላይ ነኝ ያለሁት። ነዳጁን እዛው ያለውበት ላይ ይዣለሁ። ስለዚህ በ32 ኪሎ ሜትር በሰዓት የምፈልገው ድረስ እሄዳለሁ። መፍጠን ስፈልግ ነዳጁን ጨምርለታለሁ፣ ይፈጥንልኛል ማለት ነው። ለመቆም ስፈልግ ደግሞ ነዳጁን ለቀቅ አደርግለታለሁ። ከዛም ደግሞ ለመቀነስ ፍጥነት ለመቀነስ ስፈልግ ፍሬን ላይ አድርጌ ቀነስ አድርገዋለሁ ማለት ነው። ስለዚህ አሁን ከፊቴ ካለው ክፍት ቦታ ላይ ለመቆም ፈልጌያለሁ። የመጀመሪያ ፍሬቻ ነው ማብራት ያለብን። አሁን እኔ ወደ ቀኝ ስለሆነ መቆም የፈለኩት የቀኝ ፍሬቻ አበራለሁ። ፍጥነት እየቀነስኩ እሄዳለሁ። በማንኛውም ቦታ ለመቆም ስንፈልግ መጀመሪያ ፍጥነታችንን ቀንሰን ከኋላ ያለ መኪናን በፍጥነት ላይ እየመጣ ከሆነ ፍሬቻ ሳይ ተረጋግቶ ራሳችንን ካደጋ እንከላከላለን ማለት ነው። እሺ ዛሬ ይዤላችሁ የቀረብኩት ቪዲዮ ይሄን ይመስላል። ማንኛውም አስተያየት ሆነ ኮሜንት ካላችሁ ኮሜንት ከስር ገብታችሁ ጻፉልኝ። እንደዚሁም እንደዚህ አይነት ቪዲዮ ብትሰራ እንፈልጋለን የምትሉት ካለ እንደዚሁ ኮሜንት ላይ አስቀምጡልኝ። ማኑዋል መኪና እንዴት ማሽከርከር እንችላለን ስለሚል የሰራሁት ቪዲዮ አለ ከዚህ በፊት። እሱ ላይ ሊንኩን ከስር አስቀምጬላችኋለሁ። ከስር ገብታችሁ እዩት። እንደዚሁም ማንኛውም ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። Abdi